አለቀ ጨዋታው። ሚካኤል አርቴታ ጨፈረ። ምን ይጨፍራል? ለዚህ ጨፈረ ሚካኤል አርቴታ። በርሙሽ ከባድ አይደለም። ከባድ ጨዋታ እንደሆነ ተረድተዋል። ይሄ ጨዋታ ከባድ ፍልሚያ እንደሆነ ተረድተዋል። ይሄንማ ጨዋታ ማሸነፍ ዋንጫውን ለማሸነፍ አንድ እርምጃ እንደሆነ ተረድተዋል። ከዚህ በኋላ ያሉ ጨዋታዎች በንጽጽር ከኒውካስል ተጫዋቾች ያነሱ ኳሊቲ ያላቸውን ቡድኖች የሚያገኙበት እንደሆነ ይረዳሉ። ለዛ ነው ሚካኤል አርቴታ ደስታቸውን እየገለጹ ያሉት። ነገር ግን የአርሰናል ደጋፊዎች በፍጹም ደስተኛ አይደሉም። በቡድኑ አቋም በሜዳቸው በዚህ ልክ ተከላክለው አንድ ጎል አስጠብቀው ለመውጣት መጣራቸው ጥያቄ የሚያስነሳ ይሆናል። አስነሳቹ ነገር አርሰናል ወደ ሊጉ መሪነት ተመልሷል። በነጥብም በጎልም ከሲቲ የተሻለ ሆኖ ነገር ግን አንድ ጨዋታ ቀድሞ አድርጎ አርሰናል የሊጉ መሪነቱን የተቆናጠጠበት ሂደት ፈጥሯል። ይህ ትልቅ መልካም ዜና ነው ለአርሰናል። ከዛ ውጭ ያለው የጨዋታው እንቅስቃሴ ግን መሃሉ ባዶ ነው። ቹቺዬ ገዙ ይበል ከባድ ጨዋታ ባይዘው አርሰናል ዛሬ እውነት ለመናገር ተርፏል ማለት ባለ ሜዳ የሚመስለው ኒውካስል ነው። በሰው ሜዳ የሚጫወት ነው ይመስለው። ግርምዬ ራሱ ችግር ነው። አሁን ይኸውልህ አንዱ ዋነኛውና ትልቁ ነገር እግር ኳስ ጨዋታ ድፍረት ይፈልጋል። ቹቻ ድፍረት፣ የአርቴታ ፍርሃት ወደ ልጆቹ እንደተጋባ ወደ ልጆቹ ጫና እንደመጣ በደንብ ታያለህ። ስፔሻሊ ፊሽካው ሲነፋ እኔ በጣም ግራ የሚገባኝ ነገር በእግር ኳስ ጨዋታ መከላከል ማለት የትኛው ጋር ነው? ማጥቃት ማለት ምንድን ነው? እኔ አሁን ግራ እየገባኝ ነው። በአርሰናል ጨዋታ መከላከል ሎ ብሎክ መርጠህ እንደዚህ አሳቃቂ ውስጥ ገብተህ 7-30 ውስጥ ቆመህ መከላከል ራምስዴ ላይ እንኳን ደስ አላችሁ እያላችሁ ነው። አዎ ብሩኖ ጉማሬሽ ደግሞ ብራዚሎችን ሰብስቧል። ማርቲኔሊና ጄሱስ እንዲህ አይነት ነው መከላከል። እኔ ቹቻ ግራ የሚገባኝ መከላከል ማጥቃት፣ መጫን፣ ቲም እንዳይመጣብህ ማድረግ፣ ቲሙን እዛው ይዘህ ሄደህ ማስጨነቅ፣ በቃ እዛው ፕሬስ ታደርጋለህ፣ ጫና አይፈጠርብህም። አርሰናል አስተማማኝ ተከላካዮች ስላለው ብቻ መከላከልን በመከላከል አስቦ አርቴታ ይሄ ሁሉ ጫና አይታቸዋል። ሲነፋ እነ ዲክላን ራይስ ወድቀው ምን ያህል እንደሚማጸኑ። ይሄ በማይክል አርቴታ የተመረጠው የጨዋታ ፕላን፣ የማይክል አርቴታ ፍርሃት። እኔ አሁን ከሲቲ ጋር የነበረውን አርቴታ በጣም አድርቀን አጨብጭበን ወጥተናል። ለምን እኩል ከሲቲ ጋር ተጫውተው ያን ያህል በልጦ ጫና ፈጥሮ ብዙ ሙከራዎችን አድርጎ በቃ የጀግና አሸናነፍ ተሸንፈ ትወጣለህ። ደጋፊ ማጨብጭበውልህ ይወጣል። አንተም ሰክስፋክሽን ይኖራል እንደ ኮች። በቃ ያለህን ነገር ታወጣለህ። ሳይሆን ሲቀር በቃ አልሆነም ብለህ ሌላ ለመስራት ትሄዳለህ። ሳታደርግ ግን ጭንቀት፣ ሳታደርግ እንዲህ መሆን ከባድ ነው። እኔ ኒውካስትል እውነቴን ነው የምልህ እጅግ በጣም ምርጥ ቲም። እኔ ኒውካስትል ዛሬ ኒውካስትል ይዞ የመጣውን ፕላን አርሰናልን ዶሚኔት ሊያደርግበት የተጓዘበት መንገድ፣ ኳሱን ፖሰስ የሚያደርግበት የአርሰናልን የማጥቃት እንቅስቃሴዎች የዘጋበት ጎል ለማግባት እንኳን አሁን መጨረሻ ላይ ከ82ኛው ደቂቃ በኋላ ራሱ ጎሉን ያሸተተበት መንገድ ኤዲያው በጣም የሚገርም ነው። በሰው ሜዳ ኤሚሬት ላይ የሊጉን መሪ አርሰናልን በእንዲህ አይነት መልኩ ተጭነ የምትጫወት ከሆነ በጣም ከባድ ቡድን ነው። ገዚህ በዚሁ ለመጨመር ሁለት ነጥቦችን ነው። ማርቲን ኦዴጋርድ ከጉዳት የተነሳበት ታይሚንግ የሚገርም ታይሚንግ ነው። በጣም ይሄ ተጫዋች ባይኖር ዛሬ ከባድ ነበር። ሁለተኛ ከዙቢሜንዲ ይልቅ ማይልስ ስኬሊ የተሻለ ነው። አረጋጋው የተሻለ ነው። ፓሱ ፐርፌክት ነው። ዙቢሜንዲ ትንሽ ማረፍ አለ። ይኸውልህ ትንሽ ማረፍ አለ። ስኬሊ መሀል ላይ ኳስ ስለሚይዝ የፈጠራ ችሎታው ሀይ ነው። እስኪል አለው። አብዶ የማድረግ ፊንታ የመስራት የሚሰነጥቃቸው ኳሶች አደገኛ ነበር። ቤንጃሚን ዋይት ግን አይሆንም። ቲምበር እኮ ይመጣል። ኔክስት እኮ እንደዛ እኮ ነው። ቲምበር እኮ አስተማማኝ ነው። ካላፊዮሪ አስተማማኝ ነው። ሙስኬራ አለ አይደለም። ዛሬ ሙስኬራ አለ ሮብ አስቦ ቲምበር የሚመጣል መሰለኝ። እንግዲህ ቲምበር ላይ ሴት ባክ ሳይኖር አይቀርም። ግምት ነው። አይ አይደለም መረጃን ሮይ ሳይሆን ግምት ነው። ለምን መሰለህ ዛሬ ሙስኬራን ያስቀመጠው ለአትሌቲኮ ማድሪድ ጨዋታ አስቦ ከአትሌቲኮ ማድሪድ በኋላ ቲምበር ሲገባ እናየዋለን የዊልሲ። ስለዚህ ይሄን ነው የሚያደርገው። ኒውካስትል በፈጠረው ባጠቃው ኤሚሬትስ ድረስ መጥቶ በተጫነው ጎል አግኝተዋል። የዊሳ አለመረጋጋት ነው። ያን እንኳ ሳስባችሁታል። ዊሳ ኮንትሮል ቢያደርገው አለ ብቻውን ነው ኮንትሮል ቢያደርገው ራያ ነው የሚፋጠጠው። በቃ አለ ቸኩሎ። ግን አንድ ጥያቄ አርሰናል ዲዘርቭ ያደርጋል 1-0 ዛሬ ማሸነፍ? ኒውካስል አትሊስት አቻ አይገባውም? ዲዘርቭ ያደርጋል፣ በደንብ ይገባዋል። አቻ ብቻ ሳይሆን ኒውካስል ማሸነፍ ይገባዋል። ከተፈራቸው የጎል አጋጣሚ ግን ልዩነቱ ምን መሰለህ? በቃ ተጫውተዋል። ቲሙ ኳስ ፖሰስ አድርገዋል።
ኳሱን ወደ ግራ ወደ ቀኝ እያደረገ እንደ ቲም ተጫውቷል። ግን ማን ፈቀደለት ነው? ፍቃዱን የሰጠው ሚካኤል አርቴታ ግልጽ ነው። እኔ ግርምሽ ሚካኤል አርቴታ ምን እየመሰለኝ እንደመጣ ታውቃለህ? ጥንቸል ጫካ ውስጥ ቁጭ ትላለች፣ ኮሽ ባለ ቁጥር ድንብር ብላ እንጣጥ ብላ እዛ ትሄዳለች። ይኸውልህ ትልቁ ነገር ዛሬ ቹቻ ለአርሰናልና ለአርሰናል ደጋፊዎች አገር ውስጥም እንግሊዝም ዓለም ላይ ላሉ የአርሰናል ደጋፊዎች ትልቁ ነገር ድሉ ነው፣ ውጤት ማምጣታቸው ውጤቱ ነው። እውነቴን ነው ብለህ ሚካኤል አርቴታ እኮ ይሄንን እንደሚያደርግ ሌላ አንድ ጥያቄ ልጠይቃችሁ በዚሁ አርሰናል ከቀሩት ጨዋታዎች አንጻር ይሄኛው ጨዋታ በጣም ከባድ ጨዋታ አይደለ? ኦፍ ኮርስ ነው፣ ምንም ጥያቄ ነው። እንደውም ታስታውሱ ከሆነ ሶፊ ገምሾ ብላል ኒውካስል ላይ እንደውም በቃ ነጥብ ሊያስጥለው እንደሚችል የኔ ግምት ያሳይ ነበር። የጉማሬሽ መምጣት በተለይ በነገራችን ላይ ኒውካስል ወይ 1-0 ነው የሚሸነፈው ወይ 1-0 ነው የሚያሸንፈው። 9 ጨዋታ ትናንት መረጃ ስንሰጥ ነበር። 9 ተከታታይ ጨዋታ ሲሸነፍም 1-0 ነው ሲያሸንፍም 1-0 ነው። አንዳንዴ ቹቻሚና እና ማሪጂኑ ቅርብ ነው የኒውካስል ይሄ በቃ የወረደ ቡድን ነው የምትለው አይደለም ያለበትን ቦታ አይተ እና ዛሬ ደግሞ የብሩኖ ጉማሬሽ መምጣት ሳንድሮ ቶናሊ ግን ምን አይነት ተጫዋች ነው? ዛሬ ብሩኖ ጉማሬሽ መምጣቱ ቶናሊ ብቻ ሳንድሮ ቶናሊ የበለጠ እንዲታይ ያደርጋል። ይኸውልህ አርሰናል ግብ እንዳያስቆጥር ተከላካዩ መሃል ገብቶ እንዳለ የአርሰናልን ፍሰት የሚያበላሸው እኮ ቶናሊ ነው። ጉማሬሽ ደግሞ ወደፊት ሄዶ በማጥቃቱ ላይ የአርሰናልን ሚድፊልድ ሲመታትን ነበር። አርሰናል ከ5 ዓመታት በኋላ በደርሶ መልስ ኒውካስልን አሸንፎታል። ለመጨረሻ ጊዜ 2021 ላይ ነበር አርሰናል በደርሶ መልስ ማሸነፍ የቻለው። ቹቺ የወራንት ልምጣ ምንድነው? እኔ ያው ሚካኤል አርቴታ አሳቃቂ እንደሆኑ ገና ሊጉ የመጀመሪያው ዙር ላይ ሲጀመር ነው ያወራነው። ግን የዛሬው ደግሞ ከዚህ በፊት ካደረጉት በላይ ሆነ። ምክንያቱም ተጫዋች እያለ ማድረግ እየቻልክ ሜዳ እየለቀክ የልጆቹን ስነ ልቦና ዝቅ ከማድረግ ይልቅ በሰው ሜዳ ላይ ሄደ ተጫውተ ተጭነ ጎል ያስፈልግሃል። ይሄ ጨዋታ ሲቲ እያሸነፈ ጎል እያስቆጠረ ቢመጣ እሱ ጎል አግብቷል ብለህ ለማስቆጠር ነው የምትሄደው። ከአሁኑ ነው መስራት ያለብህ። ይህን መስራት አለበት ብዬ አምናለሁ ሚካኤል አርቴታ። ስለዚህ ዛሬ ሚካኤል አርቴታ ቡድኑ እንዲጫወት የፈለገው 100% በካውንተር አታክ የምትገኝ ጎልና አጋጣሚ አግብታችሁ ከዛ በኋላ ሌላውን በሙሉ ባክፓስ ከማናየ ነው ዙሜንዲ እኮ ነጻነት ሲሰጠው ጎል ለማግባት ሁሉ ሂዶ ሙከራ የሚያደርግ ተጫዋች ሆኖ አይተናል። ዛሬ ግን ኳሱን አስሮታል ሚካኤል አርቴታ። ለምንድን ነው የሚያስረው? ለምን ይፈራል? ዙሜንዲም አልደከም ከሲቲው ጨዋታ አንጻር እንዴት አያችሁት? ሲቲ ጋር የነበረው ከሲቲ ጋር ፎርዋርድ አይደል? በጣም የወረደ ነው። በጣም የወረደ ሲቲ ጋር አንድ ሳምንት አርፎ ነው የመጡት። በዛ ላይ አንድ ሳምንት አርፎ መጥተው ለኔ ጨዋታ ተጫውተዋል። በዛ ላይ ቡካዮ ሳካ ደርሶልህ ቀይራ አስገብተህ እንዴ ቡካዮ ሳካ እኮ ጥሩ ተጽዕኖ ፈጥሯል። ገዝዬ የሲቲ ጨዋታ እኮ 100% ፎርዋርድ ነው። አሁን እኮ 80% ባክዋርድ ነው፣ 20% ነው ፎርዋርድ እየተጫወተ የራሱን ጥራ እየፈራ የሚሄድ አይነት ሰው ይመስላል ሚካኤል አርቴታ። ምክንያቱም አሁን አቅሙን አመጡ መጠቀም እያንዳንዱ ጨዋታ ላይ አይፈልግም። ወይም አለማወቅ ነው ወይ አለመፈለግ ነው፣ ጥያቄ ታነሳለህ። የቀሩት እኮ ከዚህ በኋላ በፕሪሚየር ሊጉ 4 ጨዋታ ነው የቀረው፣ በሻምፒዮንስ ሊግ 2 ጨዋታ ነው የቀረው ፋይናል ስለሆነ። ከዛ በኋላ እስኪ የመጨረሻዋን ደቂቃ አስቧት። የመጨረሻዋ ቅጣት ምት ኒውካስል ያሻገራት ኳስ ዳኛው ሊለፋ ሲል የነበረው እሺ ተወው። ሌላውን የዮሐን ዊሳ ኳስ አለቀ። ያ ቢሆን ኖሮ 1-1 ቢወጣ ኖሮ ዛሬ የአርሰናል ደጋፊዎች አንዳንዶቹ ማለት ነው ምን ይሉ ነበር? ዛሬ ከባድ ነው። አስቧል። ከባድ ነው። የዮሐን ዊሳ እኮ ከግብ ጋር ነው የተገናኘው፣ ከግብ ጠባቂው ጋር የተነሳ ኳስ ነው። ብዙ ነገሮችን ሚካኤል አርቴታ ሲቲው ላይ ያሳየውን ጨዋታ በዛ ላይ ይደግማል የሚል ግምት ነበረኝ። ካይ ሃቨርዝ ጉዳት፣ ኢዜ ጉዳት ያስተናገደበት ጨዋታ ነው። ኢዜ ኦፍኮርስ ይመለሳል፣ ሃቨርዝ አይመለስም። ግሮይን ነው። ግርምዬ ምን አለ መሰለህ፣ እኔ ሚካኤል አርቴታ ያው ከዚህ በፊት የምናወራዋለን የበቃ አሰልጣኝ አይደለም። ከዚህ አንጻር ፈራ ተባ ያለ ነው የሚሰራው። ይሄም ደግሞ የአርሰናል ደጋፊ አሳቆ የመጨረሻ 3 ነጥብ በልጫ ይዞ ነው ዋንጫ የሚወስደው ነው ያልኩት። ስለዚህ አሁን የአርሰናል ዋንጫ ቢወስድ እንኳን በአመቱ መጨረሻ የአርቴታ ብቃት ሳይሆን የተጫዋቾቹ ብቃት ያደረገ። ለምሳሌ አንድ ጥያቄና የአርቴታ ስህተቱ በዛሬው ጨዋታ ምንድን ነው? እሺ ከመጀመሪያ ጀምረን አነሳን እኮ ቤን ዋይት የመጀመሪያው ስህተት። አንተ አንድ ቲም ውስጥ አንድ ተጫዋች ስታስገባ የዚህ ተጫዋች አለመብቃት ሌላውን የተቀናጀውን ቡድን ያናጋል።
ሁለተኛ ዙቢሜንዲ መጣ። የተሰጠው 6 ቁጥር ሚና ነው። ራይስና ኢዜ ናቸው ግራና ቀኝ ያሉት። እነዚህ የእሱን ቦታ ለመሸፈን ብዙ ኢነርጂ ሉዝ ያደርጋሉ። ሶስተኛ ከሃይቨርዝ ገባ። ከሃይቨርዝ ሲገባ ሩጦ አያመልጥም። ከሃይቨርዝ ምንድን ነው እያደረገ ያለው? የመጣውን ኳስ ገጭቶ ለሚድፊልዱ መስጠትና ሚድፊልዱ ይዞ ገብቶ በወልፓስ ስኮር እንዲያደርግ ነው። ልክ ከሃይቨርዝ ሲወጣ ግን ጨዋታውን መቀየር የነበረበት ኢኮሬሽ ሲገባ ኳሱ ምን መሆን ያለበት ወደፊት ሩጦ ኢኮሬሽ እንዲጫወት ማድረግ ሲገባው ልክ ከሃይቨርስን ባሰረበት ሲስተም ውስጥ ኢኮሬሽን አሰረው። ይሄ ከባዱ ስህተት ነው። ኢኮሬሽ ሩጦ የሚያመልጥ ነው። ከሃይቨርስ ሩጦ አያመልጥም። ሩጦ ስለማያመልጥ ለሚድፊልዱ ወል ፓሶች እንዲያዘጋጅ ነው የተደረገው። ለኢኮሬሽ እንዴት ሚና ይሰጠዋል? ኢኮሬሽን ነፃ ሰጥቶት እንደፈለገ እንዲሄድ ለምን አልፈቀደለትም? ስለዚህ ይሄን ሁሉ ስህተት ከሰራም በኋላ ከረፍት በኋላ ሙሉ ጨዋታውን ባክዋርድ ያደረገው ወደ ኋላ አደረገው። ፔናልቲ ሊገኝ ይችላል እኮ ተጭኖ ቢመጡ የአጥቂ ቁጥራቸውን ቢጨምር ኒውካስል ሊጠልፉ ይችላሉ። እነ ገብርኤል ማጋሌሽ እነ ሳሊቫ ሊጠልፉ ይችላሉ። ቤንዋይ ሊጠልፍ ይችላል። ሄንካፔ ሊጠልፍ ይችላል። እነዚህ ሁሉ ስህተቶች ናቸው ሚኬል አርቴታ። ስለዚህ ሚኬል አርቴታ ማንቱ ማን ማሸነፍ የሚችሉ ተጫዋቾች ይዞ ለምንድን ነው የሚፈራው? አየነው እኮ ቹቹ ያውን አንተ ለምሳሌ አሁን ዙቢሜንዲ የሚለውን ጥያቄ ማይልስ ኬሊ ገብቶ እኮ አሳየን እኮ በቃ አየነው እኮ አሁን 7 ደቂቃ ነው 8 ደቂቃ ውስጥ ገባ ይሄ ልጅ። ግን ሜጁን ኮንትሮል አድርገውት ነበር፣ ተስተካከለ ቲሙ። ቦካዮ ሳካም እኮ 2 ኮርና እኮ ተገኘ እነሱ ከገቡ በኋላ። ከዛ በፊት ነበረው ይሄ እድል አልነበረም። እና የሚኬል አርቴታ ስህተቶች እነዚህ ናቸው። እነዚህ ስህተቶች ዛሬ 3 ነጥብ ወስዷል። ነገም በዚህ ልክ ነው ወይ የሚመጣው? ትንሽ ጎል ማስቆጠር አለበት። በነገራችን ላይ ጎል ይፈልጋል። ግን በሜዳው ሎ ብሎክ ላይ ወጥሮ መጫወቱ ምንድን ነው ፋይዳው? ግርምሽ ሎ ብሎክ የምትወጠረው መቼ ማለት አቅም ሲያንስ ተጫዋቾች ወይስ ደግሞ የአሰልጣኙ ታክቲክ ነው? ሎ ብሎክ ሊጫወት ያስገድዳል። ሎ ብሎክ ቹቺዬ ሞከራቸው በራሱ ታክቲክ በራሱ ሐሳብ ከበሩት ኒውካስሎች ጎል አስቆጥሯል። እሷ ማያዝ ፈለገ እንጂ ሌላ ፈጠራ ማድረግ አልፈለገም። አርቴታ ፈጠራ ቢያደርግ ቡድኑ በቂ ምላሽ ከኒውካስል ጋር እኩል መጫወት የሚችል ቡድን ነበረው እንዳልነው። ግን እኔ የሚመስለኝ ግርምሽ ወራ አነሳው ጥያቄ አርሰናል አየው መጀመሪያን ለማጥቃት ሞከሩ። የኒውካስል አማካይ መስመር በጣም ጠንካራ ነው። ስለዚህ ከዚህ ቡድን ጋር ተጫወተ ለማሸነፍ ስለምትቸገር ያለ አማራጭ የእነሱ ስህተት እየተጠቀምክ ማጥቃት ነው አይደል? ሶፊዬ ምን አለ መሰለህ፣ እኔ አሁን እያንዳንዱ በየዲፓርትመንቱ ላይ ብንመጣ ከአርሰናል ተጫዋቾች የኒውካስል ተጫዋቾች ጥራታቸው ከፍ ያለ ነው ብዬ አላምንም። 4ቱን ዲፌንሶች እንውሰድ። 4ቱ ዲፌንሶች እዛ ከቤን ዋይትን አስቀርተ 3ቱ ዲፌንሶች እንኳን በ3 ዲፌንስ ቢጫወት ኋላውን የማስጠበቅ አቅም አላቸው።